የዛሬው የጨዋታ ርዕሳችን የአዳም ድርሰት ሆኖ በአዳም ረታ ድርሰት ሆኖ በህማማትና በገና ላይ ነው። የሉ በጣም ትልቅ ነው። ገለጻው ላይ በጣም ደስ የሚለኝ ገለጻ ፍየሉ ባሻው ሰዓት ወጥቶ ባሻው ሰዓት የሚገባ ውሻ አስተን የሆነ ይላል። ምንም ጋይዳንስ አያስፈልግም። በየጎረቤቱ ፍየል ባህሪ ሳይሆን የእውነቱ ነው። የውሻ አይነት ባህሪ ነው። ፈሪ ሰው ነው ማለት ሐሳቡን እንኳን ለመግለጽ አንደኛ ተብታባ ነው። ሁለተኛ ደግሞ 10 ጊዜ ጣራውን 10 ጊዜ ወንበሩን 10 ጊዜ አየሩን እያየ ነው የሚያወራው። የሚፈልገውንም አይናገርም። ሰው ቤትም ሲሄድ በሚናገሩትም የሚያስቅም በማያስቅም ፈገግ ይላል። በጣም ሽቁጥቁጥና አይናፋር ሰው ነበር። እንዴት ነው ይሄ የኔ መንገድ ነው ብሎ ማስኬድ የማይችል አይነት ሰው ነው። እንደ ማህበር አስበ ነው ከዛ ግለሰብ ልናወጣ ስንሞክር የሰዎችን ባህሪ እያጠፋን ወይም ግለሰቦቹ ራሳቸውን እንዳይሆኑ እያደረግናቸው ነው። አንድ በማግባት የማህበረሰቡ ወይም የማህበሩ ሰው በመሆን የኛ ባህል አለ። ከዛ ደግሞ ግለሰብ እንደ ግለሰብ የሚኖረው ማንነት እንደ ማህበረሰብ ሳይሆን እንደ ሰው ራሱን የሚሰራበት መንገድ ይሄ የዘመናዊ እሳቤ አለ። ከዛ እነዚህ ሁለቱን ለማስታረቅ እየሞከረ ነው ብርሃኑ ይሞክራል። አይሆንም ብላ ያንን የግለሰብ ማንነት ስታሳጣው የማህበረሰቡ ሰው ነው የሚሆነው። ያ ማለት ግለሰብ ሊኖረው የሚችለው ማንነት፣ ነፃነት፣ ፍላጎት፣ ምርጫ አይኖረውም ማለት ነው። የፍየሉ ሞት የተፈጠረው በሱ ምክንያት ነው። ቆዳውንም እንትን ብሎ የማያሳርፈው በሱ ምክንያት ነው። ስለዚህ የሱ ህመም የፍየሉን ህመም እያሰበ ነው ብርሃኑ የሚታመመው። ያ ደግሞ እሱን በጣም ያሳምመዋል። ግን ደግሞ በዛው በተመሳሳይ ሰዓት ደግሞ መጽናኛው ይሆናል ማለት ነው። አባቴ ሻሿን ከጭንቅላቷ ላይ በጥፊ መጥቶጣለው። ሳይታጠብ ብዙ ጊዜ የከረመው ቡናማ ሉጫ ጸጉሯ እንደተሳሰረ ትከሻዋ ላይ ወደቀ። ሻሿን ለማንሳት ስታጎነብስ ተከትሏት ሄደና ማጅራቷን ከጸጉሯ ላይ ደርቦ ያዛት። እሱ ጎትቷት ይሁን እሷ ለማምለጥ ስትጎተት ቀሚሷ ከትከሻዋ እስከ ወገቧ ድረስ ተዘነተረ። ቀሚሴን ቀደድክ አለችው። እኔ የገዛሁት ነው ወሽማሽ አልገዛልሽ። ተው እንደዚያ አትበል ተው። በጥፊ ሊመታት ክንዱን ሲዘረጋ የሹራቡን እጀታ በሁለቱም እጆቼ ለቀም አድርጌ ያስኩት። በጣም የሚያስጠላ ቡናማ ባለገመድ ሹራብ ነው። ለብዙ ሰዎች አንድ ሰው አስቀያሚ ሲባል በአይምሯቸው የሚመጣው ዝንጀሮ መምሰሉ ምናምን ነው። ለእኔ ደግሞ አስቀያሚ ሰው ሁሉ ጊዜ ባለገመድ ሹራብ ይመስለኛል። ኢቭን የለበሰ ሰው እኮ አይደለም ሹራቡ ራሱ ሰው ነው የሚሆንበት ለሱ። አሁን እንደ ልጅ ህመም እየሰጡ ሲያሳድጉት መጀመሪያ እሷ ወሬ ታወራለች እየዞረች ወሬ ወዳድ መሆኗን ያውቃል። ግን አንተ እንደ ሴት ወሬ ትለቃቀማለህ ወሬኛ ትለኛለች ብሎ ኢቭን ብዙ ጥያቄዎችን አይጠየቅም። የምትሰጠኝ ተሸክሜ የምዞረው ህመሜ ነው ይላል ወሬኛ መባሉ ማለት ነው። ሁለተኛው ህመም ደግሞ ከዚህ አሁን ካነበብሽው ቀጥሎ የሚመጣው እናትና አባቱ ሲደባደቡ ያው ለማገዝ ይሞክራል። እንደዚህ አወዛውዞ በጥፊ ብሎ አየር ላይ ጠቅልሎ ይጥለዋል። ከዛ በኋላ ይወጣል እንትን ብሎ ሲመለስ እንግዲህ እሱ ተጣልተው ምናምን ነው። ሲመለስ ግን እናትና አባት መኝታ ክፍላቸው ውስጥ ፍቅራቸውን እየቀጩ ነው። በጣም ይበሳጫል። ምግብ ቁጭ አድርገውለት ነው የተኙት። በጥፊ ብሎ እንጀራውን ደፍቶ አስጠሉኝ ላይ ላታከልሽ ከልጅ ማጠበቀው ኦዲፐስ ኮምፕሌክስን እዚህ ጋር እናገኘዋለን ማለት ነው። ከዛ በዛ አይነት ሁለተኛ ህመሙ ይሄ ይሆናል ማለት ነው። እውነቱን ያጠዋል ማለት ልጅም ስለሆነ ይሄ ገና ነገሮችን የሚነገረው ተመሳሳይ ሳይሆን ይቀራል ማለት ድርጊቶችን ይዞ ሐሳብ ኮንስትራክት ያደርጋል። ያንን ግን ዲኮንስትራክት ያደርጉበታል እንበለው የሚያፈርሱበት መንገድ የሚያወጡት ድምጽም ስታዩ በጣም ለልብ የቀረበ ነው። ስትሪንግ እንዴት ነው ስትሪንግ በባህሪው ለልብ የቀረበ ነገር ነው። ሲነዝር ብዙ ጊዜ ልባችን ላይ መሰማት ቢሄቨር አለውና ሙዚቃን አትኦል ሰውየው ደራሲው ያየበት ማለፊያ መተከዣ መደበቂያ አድርጎት ነው የሰራለት ለብርሃኑና እንደታፈነ እንደታመቀ ከሩቅ እንደሚሰማ ያጀብ ድምጽ
እንደ ታዛዥ አድናቂ ዜጋዎች እልልታና ውካታ አውራውን ተከትሎ እንደሚያስገመግብ የንብ ሰራዊት ያምማል። የወይዘሮ አካላት በገና የሰውን ልጅ ድካምና የግቡን አይደረሴነት የሚያወሳ በመምሰል ያምማል። ተስፋ እንደቆረጠ የልብ አውታር የህሊና ነውጽ እንደተሰማው አፍቃሪ ረዘም ባለ የተሰነጠበ በሚመስል እንደ እሾህ በሚዋጋ እፎይታ በመፈጸም